ስልኮች ወደ ቻይና በማዘዋወር የተጠረጠረው የወንጀል ቡድን እንዴት ተደረሰበት? አንድ አይፎን ፖሊስን እስከ 40 ሺህ የሚደርሱ የተሰረቁ የዩኬ ስልኮች ወደ ቻይና ይልኩ የነበሩትን የወረበሎችን ቡድን ለመያዝ መራቸው። ከዩናይትድ ኪንግደም ወደ ቻይና የተሰረቁ ስልኮችን የሚያዘዋውር ዓለም አቀፍ የወንጀል ቡድን እንደተደረሰበት ፖሊስ አስታውቋል። የሜትሮፖሊታን ፖሊስ እንደገለጸው በዩናይትድ ኪንግደም የስልክ ስርቆትን ለመከላከል ከተደረጉት ትልልቁ ዘመቻዎች መካከል 18 ተጠርጣሪዎችን የተያዙ ሲሆንም ከ2000 በላይም የተሰረቁ መሳሪያዎች ተገኝተዋል። ፖሊሶች ቡድኑ በዩናይትድ ኪንግደም ውስጥም አብዛኛው ሞባይሎችን በሚሰረቁበት ለንደን ውስጥም ከሚሰረቁ ስልኮች መካከል እስከ ግማሽ የሚሆነውን ወደ ውጭ እንደሚላክም መረጃዎች ያትታል። ስለ ተጠርጣሪዎች ዝርዝር መረጃዎች፣ ዘዴዎቻቸው እንዲሁም በለንደን እና ሄርትፎርድሻየር በሚገኙ 28 ንብረቶች ላይ ስለተደረጉት ምርመራዎችን ጨምሮ ዘመቻዎች እንዲመለከት ተፈቅዶለታል። ምርመራው የተጀመረው ባለፈው ዓመት አንድ ተጎጂ የጠፋውን ስልኩን በመከታተሉ ነው። በገና በዓል ዋዜማ ስልካቸውን በኤሌክትሮኒክ መሳሪያ ታግዘው ተከታትለው ሄትሮ አውሮፕላን ማረፊያ መድረሱን አወቁ። ስልካቸውንም ከሌሎች 894 ስልኮች ጋርም ታሽጎ ተገኘ ሲሉም መርማሪው ማርክ ጋቪንም ገልጸዋል። ፖሊሶች ከሞላ ጎደል ሁሉም ስልኮችን የተሰረቁ መሆናቸውን በዚህ ጉዳይ ላይም ወደ ቻይና ሆንግ ኮንግ እየተላኩ እንደነበር ደርሰውበት ስልኮቹ ከተቀመጡባቸው ካርቶኖች አሻራ በመውሰድ ምርመራ ከተደረገ በኋላም 2 ግለሰቦች ተለይተዋል። ምርመራው በሁለቱ ሰዎች ላይ ትኩረት እያደረገ በሄደበት ወቅት የፖሊስ የሰውነት ካሜራ የተቀረጸ ምስል እንደሚያሳየው መኮንኖች አንዳንዶች በቴዘር የታጠቁ መንገድ ላይ መኪናን በድንገት ሲያቆሙ ተመልክተዋል። በውስጡም ወንጀለኞቹ የተሰረቁ መሳሪያዎችን ሳይታወቁ ለማጓጓዝ በማሰብ በፎይል የተጠቀለሉ መሳሪያዎችን አግኝተዋል። ሁለቱም አፍጋናውያን የሆኑትና ዕድሜያቸው በ30ዎቹ ውስጥ የሚገኙ ሰዎች የተሰረቁ ዕቃዎችን ለመቀበልና የወንጀል ንብረት ለመደበቅ ወይም ለማስወገድም በመመሳጠር ወንጀል ተከሰዋል። ሲቆሙም በመኪናቸው ውስጥ በደርዘን የሚቆጠሩ ስልኮች የተገኙ ሲሆን ከ2000 የሚበልጡ መሳሪያዎች ከእነሱ ጋር ግንኙነት ባላቸው ንብረቶች ላይም ተገኝተዋል። የ29 ዓመቱ ህንዳዊው ከዚያን ጊዜ ጀምሮ በተመሳሳይ ወንጀል ተከሷል። መርማሪው ኢንስፔክተር ጋቪን እንዳሉት ስልኮች ወዴት እንደሚወሰዱ ስናውቅ ዓለም አቀፍ የወንጀል ቡድን መሆን ታወቀ። በለንደን ከሚሰረቁ ስልኮች 40% የሚዘዋወረው በእነሱ በኩል ነው ብለዋል። ከዝርፊያው የተሰረቀ ንብረት ከመያዝና ከመስረቅ ከመመሳጠር ጋር በተያያዘ ተጨማሪ 15 ሰዎች ታስረዋል። ከተጠርጣሪዎቹ አንዷ የቡልጋሪያ ዜጋ የሆነች ሴት ናት። ኦፕሬሽኑ ሲጀመር 30 ስልኮች ብቻ ነበሩ የተያዙት። ባለፉት 4 ዓመታት በለንደን የተሰረቁ ስልኮች በ4 እጥፍም ጨምረዋል። በ2020 28609 ሲደርስ በ2024 ደግሞ 80588 ደርሷል። በየዓመቱ ከ20 ሚሊዮን በላይ ሰዎች ከተማዋን ይጎበኛሉ። ዌስት ኤንድ እና ዌስትሚኒስተር ስልክን ለመንጠቅ እና ለመስረቅ የተጋለጡ ቦታዎች ናቸው። የቅርብ ጊዜ መረጃዎች እንደሚያሳዩት ከብሔራዊ ስታቲስቲክስ ቢሮ የተገኘ መረጃ እንደሚያመለክተው ከሰው ላይ የሚሰረቁ ስልኮች በመጋቢት በ2025 በተጠናቀቀው ዓመት በእንግሊዝና በዌልስ በ15 በመቶ ጨምሯል። ይህም ከ2003 ጀምሮ ከፍተኛ ደረጃ ላይ ደርሷል። በዩኬ እና በሌሎችም ሀገራት ያገለገሉ ስልኮችን ተፈላጊነታቸውን መጨመሩ ዝርፊያውን እንዲባባስ አድርጓል። የፖሊስ ኃላፊው ሳራ ጆንስ አደገኛ እጽ አዘዋዋሪዎችን ወደ ስልክ ስርቆትም ፊታቸውን አዙረዋል። የተሻለ አዋጭ ሆኖ አግኝተውታል። አንድ ስልክ 100 ፓውንድ ገደማ ያስገኛልም ብለዋል። ስልክ ከሰረቁና በመቶዎች የሚቆጠሩ ፓውንድን የሚያወጣ ከሆነ አንድ እርምጃ ወደፊት ያሉትና አዳዲስ ወንጀሎችን ለመጠቀም የሚፈልጉ ወንጀለኞችን ወደዚህ ዓለም ለምን እንደሚዞሩ መረዳት ይቻላል። ከፍተኛ መኮንኖች እንደተናገሩት የወንጀል ቡድኑ የአፕል ስልኮችን የበለጠ ትርፋማ ስለሚያደርጉ ዝርፊያዎችን አይፎን ላይም ያተኩራሉ። ሌቦች በእያንዳንዱ ስልክ እስከ 300 ፓውንድም
እንደሚከፈላቸው የፖሊስ መረጃ ያሳያል። ስልኮች በቻይና እስከ 4000 ፓውንድም ይሸጣሉ። የስልክ ምዝበራን ለመከላከል የተቋቋመው የፖሊስ ክፍል ኃላፊ ኮማንደር አንድሪው ፊትሩስቶን በዩኬ ታሪክም ትልቁ ጸረ የስልክ ምዝበራ ኦፕሬሽን ተከናውኗል። ጎዳና ላይ ካሉት ዘራፊዎች አንስቶ የስልክ ስርቆትን ሰንሰለቱን ሰብረናልም ብለዋል። በየዓመቱ የወንጀል ቡድኑ በ10 ሺዎች የሚቆጠሩ የተሰረቁ ስልኮችን ያዘዋውራሉ። ስልካቸው የተሰረቀባቸው ሰዎች ፖሊስ እምብዛም እንዳልረዳቸው በመግለጽ ያማርራሉ። አፕል ስልኮች የሚከታተል ፋይንድ ማይ አይፎን የተባለ መተግበሪያን ስላላቸው ስልካቸውን የተሰረቀባቸው ሰዎች ስልካቸው ወዴት እንደተወሰደም ይከታተላሉ። ይህም መረጃ ለፖሊስ ቢሰጡም ክትትሉን ተደርጎ ስልካቸውን አለመገኘቱን ሲገልጹም ይደመጣል። ባለፈው ዓመት ናታሊ ሚቼል የ29 ዓመት ወጣት በለንደን መሃል በኦክስፎርድ ጎዳና ላይ ስልኳ ተሰረቀች። ወደ ዋና ከተማዋን በምትሄድበት ጊዜ አሁንም እንደፈራች ትናገራለች። እዚህ መገኘት በጣም ያስፈራል። እናም በዙሪያ ያለው ማን እንደሆነ እርግጠኛ አይደለሁም። ስለ ቦርሳዬ፣ ስለ ስልኬ እጨነቃለሁም ብላለች። የሜትሮፖሊታን ፖሊስ ብዙ ተጨማሪ ስራ መስራት አለበት ብዬ አስባለሁ። ምናልባት ተጨማሪ የሲሲቲቪ ክትትል ማድረግ ወይም ይህንን ችግር ለመቋቋም የተደበቁ የፖሊስ መኮንኖች ካሉ ለማየት መሞከር አለባቸው። የጉዳዮች ብዛት እና ብዙ ሰዎች እያገኟቸው በመሆናቸው ሁሉም ጉዳዮችን ለመቋቋም የሚያስችል አቅም የላቸውም ብዬ አስባለሁ። ሞባይል ስልክ ከተሰረቀበት ምን ማድረግ አለበት? በበኩል የሜትሮፖሊታን ፖሊስ በቅርቡ ወራት ውስጥ የስልክ ነጣቂዎችን የሚይዙ መኮንኖች የተለያዩ ቪዲዮዎችን በቲክቶክ እና በሌሎች የማህበራዊ ሚዲያዎች መድረኮች ላይ እያሰራጩ የሚገኙ ሲሆን በዚህም ዓመት እስካሁን ድረስም የግል ዘርፊያን በ13 በመቶ፣ ስርቆት ደግሞ በለንደን 14 በመቶ ቀንሷልም ብለዋል። የስልክ ዝርፊያን ለመከላከል እስከ 80 የሚደርሱ ተጨማሪ መኮንኖች የዌስት ኢንድ ቡድን እየተቀላቀሉ ነውም ብለዋል። ፖሊስ በቀጣዩ ዓመት 260 ሚሊዮን ፓውንድን በጀትም ጉድለት ምክንያት ወደ 2000 የሚጠጉ መኮንኖች ከማጣት በተጨማሪ በርካታ አገልግሎቶችን መቁረጥም ይኖርበታል። የለንደን ከንቲባ ሳዲቅ ካን ሜት በመላው ለንደንም የሚታየውን የሰፈር ፖሊስ እያሳደገ መሆኑንና በዌስት ሚኒስተር እና በዌስት ኢንድ ባሉ አካባቢዎች በልዩ ዘመቻ በመቶዎች የሚቆጠሩ እስረኞችና በሺዎች የሚቆጠሩ የእጅ ስልኮችን መያዙን ገልጿል። የተሰረቁ ስልኮች በቀላሉ ጥቅም ላይ መዋልን በመተቸት አክለውም የተሰረቁ መሳሪያዎችን በመጠቀም በማይችሉበት ሁኔታ በመንደፍ ይህንን ወንጀል ለማስወገድ የሞባይል ስልክ ኢንዱስትሪውን የበለጠ እንዲሰራ እናበረታታለን። ይህ ንግድን ለመዘርጋት እና ለሁሉም ሰው ደህንነቱ የተጠበቀ ለንደንን ለመገንባት የተቀናጀ ዓለም አቀፍ እርምጃ ያስፈልጋል። አበቃን። ቸር ያሰማን።